ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ በማህበራዊ ሚዲያ መነጋገሪያ በሆነው በአብርሃምና በሩታ በሄርሜላ አዲስ የፍቅር ስህተት ሚዛን ዙሪያ የመጣው ጉድ ይዘንላችሁ ቀርበናል። አብርሃም የሁለት ልጆች አባት መሆን አልፈለገም እያለ ነው። ለመሆኑ ይሄ ምን ይሆናል? መጨረሻውስ ወዴት ያመራል የሚለውን አብረን የምንመለከት ይሆናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ቪዲዮን ደግሞ ላይክ በማድረግ አበረታቱን እያለን ወደ ዋናው ጉዳያችን ስንገባ ሁላችንም እንደምታስታውሱት ሩታ መጀመሪያ የእርግዝና ወረቀት ማስረጃ ይዛ ስትመጣ አብርሃም ፈርቶ ነበረ። እንዲህም ላናስመረምርሽ እያለ ብዙ ሆስፒታሎችም ቢሄድ ይኸው ምርመራውንም አድርጎ ነበረ። ነገር ግን አሁን ነገሩ ግልጽ እየሆነ መጥቷል። በአንድ በኩል የሄርሜላ እርግዝና እርጉዝ ናት ተብሏል። በሌላ በኩል ደግሞ የሩታ ጉዳይ አለ። አብርሃም በአንድ የሁለት ልጅ አባት የመሆን ወጪና ኃላፊነት በደንብ ሳይረብሸው አልቀረም። ለዛ ነው ዛሬ ሩታን ለብቻዋ አግኝቶ እውነት ከሆነ ልጁ ይገባኛል እና እንመርመር እያለ የምንቆጠቀጠው። ነገር ግን ሩታ በቀላል የምትደለል አልሆነችም። ያንተን ሐሳብ በፈለከው ሰዓት የማሟላት ግዴታ የለብኝም፣ ምርመራም አልፈልግም ስትል በቁርጠኝነት መልሳለታለች። እዚህ ጋር ግን ትልቁ ጥያቄ ያስነሳው አብርሃም የመጀመሪያ ልጁን እንኳን በስነ ስርዓት እያሳደገ ነው ወይ? ብዙዎች እንደሚሉት ልጁን ለቪዲዮና ለቲክቶክ ፎቶ ማድመቂያ ብቻ ነው የሚጠቀምበት። ታዲያ ገና አንደኛው ልጅ በቅጡ ሳይንከባከብ እንዴት ለሁለተኛ ለሶስተኛ ልጅ ይጣደፋል? የብዙዎች ግምትና ምሳሌዎች ናቸው። አብርሃም መጨነቅ አይወድም። ሁለቱንም ሴቶች በአንድ እርግዝና ከሆነ ነገሩ ሁለቱም ጥሎ ሌላ ሶስተኛ ሴት ጋር እንደሚመጣ ስጋት አለን። እኛም ከዚህ በፊትም እንደተናገርነው በጣም ብዙ ጊዜ አውርተናል። እና አብርሃም በተፈጥሮ ጫና የሚፈራና ኃላፊነት የሚፈራ ሰው ነው። በብዙ ቪዲዮዎችም ከድሮም ጀምሮ ስንመለከታቸው ስናያቸውና ስንገመግማቸው ነበረ። አሁንም ሄርሜላ ማረገዘች፣ ሩታም ማረገዘች፣ እነሱን ትቶ ወደ ሌላ ሴት እንደሚሄድ ሁላችንም የምናውቀው ነገር ነው። አዲስ ደግሞ ወዳለው ምትል ሴት ትመጣለች፣ ከሷ ጋር አሸሼ ገዳም እያለ ነገሮችን ሁሉ እንደሚያበላሽ እናውቃለን። እንኳን የተወለደው ልዑሌ በህይወት ያለው ለቪዲዮ ለቲክቶክ ወይም ለዩቲዩብ ቪዲዮ ሲያስብ ብቻ እየመጣ ልጄን ላዝናና ብሎ ይወስዳል ከናቱ ቪዲዮ ይቀርጻል። ከዛ በኋላ ስራውን ሲጨርስ ልጁን ወደ ቤት ይመልሰዋል እንጂ እንደ አባት ተንከባክቦ ልጄ ምንድነው የሚያስፈልገው፣ ልጄ እንዴት ነው፣ ሰላም ነው፣ እንዴት አድሯል የሚለውን በህይወቱ እንደማያደርግ ከብዙ ነገሮች እንመለከታለን። በብዙ መንገድም እያየን እንገኛለን። እናንተም እስቲ በዚህ ጉዳይ ላይ ሐሳብ አስተያየታችሁን አቅርቡልን፣ አጋሩን እንላችኋለን። የእርግዝና ሁኔታም እስቲ እውነት ይሁን ውሸት ከ3 ወር በኋላ ሆድ እየገፋ ሲመጣ የምናየው ይሆናል። የነ ማን እውነት ነው ማን ውሸታም እንደነበረ ሁላችንም ቁጭ ብለን እንታዘባለን። እናንተም በዚህ ጉዳይ ላይ በአብርሃም በሩታም በሄርሜላም ድራማ ላይ ምን ትዝብታችሁን? አብርሃምስ በእውነት ጥፋተኛ ነው ወይንስ በሴቶች የተጫወተባቸው ነው? ሐሳባችሁን በኮሜንት ላይ አስፍሩልን። ቪዲዮውን ላይክ ማድረጋችሁንም እንዳትረሱ። እያንዳንዱ ነገር እናንተ የተሰማችሁን ይሄ ተሰምቶናል ብላችሁ አስተያየት ብትሰጡን እኛንም ደስ ይለናል። እዚህ ጋር አስተያየትን ብትሰጡ እናንተም አይታችሁ ከተማራችሁበት ለሌላ ሰው ደግሞ ሼር ብታደርጉ አንድ ሰው ያን ሼር ሲመለከት ሊማርበት ሊያውቅበት ይችላል። እናንተም ሐሳብ አስተያየታችሁ አይለየን። እኛንም አበረታቱን በላይካችሁ። ቪዲዮአችንን ላይክ እና ሼር ማድረጋችሁ እንዳይረሳ። እንግዲህ በቀጣይ አዳዲስ መረጃዎች እስከምንገናኝ ቻው፣ ደህና ቆዩልኝ።